እግዚአብሔር መኖሩን ማረጋገጫዎች ብዙ መንገዶች እንዳሉ በመጽሐፍ ተጽፎ እናገኛለን። የመጀመሪያው ማረጋገጫ የሚሆነው ራሱ የሰው ልጅ የህሊና ምስክርነት ነው። ህሊናችን ራሱ አምላካችን እግዚአብሔር ፈጣሪ አምላክ አንድ ኃይል እንዳለ ይነግረናል። የተፈጥሮ ዝንባሌ ተብሎ የሚገለጸው ማለት ነው። የተፈጥሮ ዝንባሌ አለ። አምላክን ፈጣሪን ከኛ የሚበልጥ ገዢ እንዳለ እንድናስብ እንድንቀበል የሚያደርገን የህሊና ምስክርነት አለ። ሌላው እግዚአብሔር መኖሩን ማረጋገጫ ስነ ፍጥረት ነው። እግዚአብሔር ራሱን ያለ ምስክር አልተወም ብሎ ቅዱስ ጳውሎስ ገልጿልና ራሱ ያለ ምስክር አልተወም። ስለዚህ ምስክሩ ደግሞ ስነ ፍጥረት ነው። ሰማይ ምድር ስነ ፍጥረቱ ከዕለተ እሑድ ጀምሮ የተፈጠሩ ፍጥረት እስከ ዕለተ ዓርብ ድረስ ያለውን ስንመለከት እነዚህ ፍጥረት በሙሉ የእግዚአብሔርን መኖር ማረጋገጫዎች ሆነው ተቀምጠዋል። ስነ ፍጥረት ሌላው ነው። ሌላው የእግዚአብሔር መኖር ማረጋገጫ መጽሐፍት ናቸው። ቅዱሳት መጽሐፍት ስለ እግዚአብሔር መኖር ማረጋገጫዎች ናቸው። በዚህ መንገድ የእግዚአብሔርን መኖር የዚች ምድር ሰራይ መጋቢ ፈጣሪ እንዳለ ማሳያው ስነ ፍጥረቱ ብለን ከዛ መጽሐፍ እንጠራለን። ልክ መጽሐፍ ቅዱስ ሲጀምር እርግጠኛ ነውና በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረው ነው የሚጀምረው። ስለዚህ እግዚአብሔር መኖሩን የገለጠው በስነ ፍጥረቱ በመፍጠር